ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ ሰላም ነው ያለው። እግዚአብሔር ይመስገን። ደህና ናችሁ? ሁሉ ሰላም ነው። ጠፍቻለሁ፣ ትንሽ አልተመቻችልኝም ማለት ነው እና ሁሉ ሰላም ስራ ምናምን እኔ ጋር ሁሉ ሰላም ነው። ዛሬ ይዤላችሁ የመጣሁት የተወሰነ ነው ማለት ነው። ማለት አዳዲሶች ወደ ማንኛውም ስደት ስትመጡ ቢያንስ የተወሰነ አረብኛ ብትለምዱ ማለት ያንን አረብኛ በማስታወሻ ላይ ጽፋችሁ አረብኛውን በአማርኛ እየተረጎማችሁ ተምራችሁ ብትመጡ ማለት ማስታወሻ ላይ ጽፋችሁ ብትመጡ አሪፍ ነው። ምክንያቱም አሁን ዝቅ አንቺ ብትልሽ ስሪ ብትልሽ ከባድ ነውና፣ ግን እናንተ ማስታወሻ ላይ መቼም የተወሰነ ስልክ ካላችሁ ቲክቶክ ላይ ገብታችሁ አረብኛ ብትሉ ይናገራሉ፣ ብዙዎቹ ያስተምራሉ ማለት ነው። እና እናንተ ደግሞ ልብ በሉ ማለት በጣም ይከብዳል። አረብኛ ለመልመድ በጣም ነው የሚከብደው። እኔ መጀመሪያ ቤይሩት ነበርኩኝ፣ ግን ቤይሩት ሆኜ ስራ ሰራለሁ፣ ግን እንግባባለን ከሴትዮዋ ጋር። ሴትዮዋ ያው ጥሩ ነበረች፣ የቤይሩት እንግባባለን። ግን የዛን ሰዓት የተጻፈ 2-3 ወረቀት ነበረ ማለት ነው። ግን ያን ወረቀት እዛው ይስጡን ብቻ አላቅም፣ ረሳሁት እንዳለ በአማርኛ እስከ ሁሉም ነገር ነበረ። እና እኔ ደግሞ ፍላጎትም አለኝ። ሁለተኛ ደግሞ ልጆች ያሉበት ካጋጠማችሁ ትለምዳላችሁ። ልጆች እንደዚህ ወይ እናት ቤት ወይ እህት ቤት ወይ ወንድም ቤት ካጋጠማችሁ ልጆች ካሉ አሁንም ስለምታወሩም ስለምትይዙም ትለምዳላችሁ። ግን እንደዛም ሆኖ እናንተ አሁን በቃ በአማርኛ አሁን ለምሳሌ ጊድር በየትኛውም ዓለም ላይ ይለያያል። በዱባይም በሳውዲም ጊድር 2 አይነት 3 አይነት አለና ጊደር ሳይሆን ጊድር ነው የሚባለው። ጊድር ማለት ድስት ማለት ነው። እና እናንተ አቸኩሉ ማለት ነው። ማለት የሆነ ነገር ሲያዟችሁም የሆነ ሲበሳጭም ሲቆጡም ሲጣሩም መደንገጥ የለባችሁም። የማትፈልጉትን ነገር ለሴትዮዋ ማሳየት። ስልክ ካላችሁ ምናምን የመጣ ነው ለስራ ነው። እንደገና ከኢትዮጵያ ስትመጡ እንዳሰባችሁት ላታገኙ ትችላላችሁ። ምክንያቱም ስደት ብዙ አለ ማለት እኛ አሁን ለብሰን ስንሄድ ያው ዝም ብሎ በቃ አለ አይደለ፣ በቃ እናንተን ሀገራችን ይበልጣል ብላችሁ አስባችሁ አትምጡ። ምክንያቱም ይሄ የሰው ሀገር ነው፣ ስደት ነው። ምንም ቢመጣ ራብ ቢመጣ ቢያመን የሆነ ነገር ቢሆንም መቻል ነው። ፈተና ደግሞ ያለ ነው እና ምን ለማለት ፈልጌ ነው፣ እንኳን ፈተና እንኳን ራብ ስንራመድ እግርና እግርም ይጋጫል፣ እንቅፋትም አይጠፋም ማለት ጥሩን ካላዩት ደግ አይመጣም ማለት ነው። እና እንደ እናት ቤት የማንኛውም አይሆንም። እዚጋ ደግሞ እራሳችሁ አውቃችሁ፣ ምክንያቱም እዚጋ ጽዳት አንቺ ነሽ የምታጸጂ፣ ልጅ አንቺ ነሽ የምትይዢ የምታበይ፣ ቤት የምትወለወይ አንቺ ነሽ፣ ቤት የምትጠርጊ የምትወለወይ የምትወቅሺ የምትተኩሺ አንቺ ነሽ። ሴትዮዋ ወይ ሳምንት ወይ 2 ቀን 3 ቀን ታሳይሻለች። አንቺ ደግሞ ልብ ብለሽ የምትልሽን ስራ መስራት አለብሽ። ስራሽን ከጨረሽ በኋላ ደግሞ ስልክ ማየት ትችያለሽ። ግን እዛ ጋር ስልኩን ይዘሽ ከሌና አወራለሁ ወይ ደግሞ እንደዚህ ምናምን የለም፣ ሊረሳ ይችላል። ምክንያቱም አንድ ስራ እየሰራን የሆነ የምናወራ ከሆነ ወይ ቱክቱክ ውስጥ የሆነ ነገር የምንገባ ከሆነ እንረሳዋለን። ግን እናንተ አሁን የመጣ ነው ለስራ ነው። ከምር አሁን ብርግጥ ስንናገረኛ ለስራ ነው የመጣ ነው፣ ለስልክ አይደለም። ስልክም አለ ብር አይሰራም፣ አለ ዳታ አይሰራም፣ አለ ዋይፋይ አይሰራም። እዚጋው እዚህ የትኛውም ሀገር በገባሽበት በኢትዮጵያ አይደለም የምትቆጥሪው ሁሉ ማለት አቆጣጠሩ ይለያያል፣ ሰዓቱም ስለሚለያይ እዚህ በገባሽበት በኢትዮጵያ መተርጎም ትችያለሽ። ግን በአረብኛና ማለት በፈረንጅና በአበሻ አቆጣጠር ሊለያይ ይችላል። ማለት በየሀገሩ ሰዓቱም እንትኑ ዓመተ ምህረቱ አንድ ነው፣ ግን ሰዓት ይለያያል። እንደገና ወራቱም እንደዛውም አንድ ነው፣ ግን
በመጣሽበት አስበሽ በአንድ ወር ደሞዜን ስጪኝ በጸባይ ቤተሰብ እየጨቀጨቁኝ ነው። እንደገና ደግሞ የምትፈልጓቸውን ደግሞ በትንሽዬ ማስታወሻ ቁጥር ይዛችሁ ነው። ወደ ኢትዮጵያም ደግሞ የምትሄዱ ደግሞ ከሆነ በቃ ይሄ ከሽኤል ላይ ስትሄዱ ደግሞ ምን ላምጣላችሁ፣ ምን ይዤ ልምጣ አትበሉ። ሁለተኛ ደግሞ ብር ላጎቴ ለእህቴ ለወንድም አያስቀምጡልሽም። አሁን ለምሳሌ ነገ ልትሄጂ ስትይ ብርሽን እንትን ማለት አይ ደግሞ ለመመለስ ከሆነ ደግሞ ሴትዮሽን ደግሜ ይሰራለሁ 2 ዓመት ከጨረሽ ሌላ ቦታ መቀየር ትችያለሽ። ግን ሴትዮዋ ደግሞ እኔ አልፈልግም ለኔ ጋር ነው የምትሰሪው ካለችሽ፣ ሌላ ጋር ሰሪም ካለችሽ ቢሮሽም መናገር ነው። ግን ግዴታዋ እዚህ ሀገር በገባሽበት ነው ኢቃማ የሚሰራልሽ ማለት ነው። እንደገና ደግሞ ኢቃማ የሚሰራው ድጋሚ ኢትዮጵያ ከተመረመራችሁ ድጋሚ ደግሞ እዛ ያስመረምሯችኋል። አንዳንዱ ላይ ያስመረምር ይችላል። እንደዛ ነው አስመርምረው ነው ይሄ መታወቂያ ወይ ደግሞ ኢቃማ የሚሉት የሚያሰሩልን ማለት ነው። እና ሁለተኛ ደግሞ ስትመጡ ከኢትዮጵያ ወደ ስደት ስትመጡ የተወሰነ ይዛችሁ ነው። ደርቆሽ፣ ቆሎ ወይ ዳቦ ቆሎ፣ በርበሬ ማለት ይሄ የተፈጨው ወይ እንደገና ሽሮ ምጥን እንደዛ ይዛችሁ ነው። ሁለተኛ ደግሞ በየሃይማኖታችሁም መጽሐፍ ቅዱስ፣ ቁርአን፣ ጸበል፣ እምነት ይዛችሁ ብትመጡ አሪፍ ነው። ከዛ ያለ ብቻ የለ ብቻ ከዛ ደግሞ እዛው ሪፖርት ስትሆኑ በርበሬ ያለኝ ሽሮ አለኝ ብላችሁ ማስታወቅ አለባችሁ። ምክንያቱም አየር ውስጥ አይገባም እና ምላጭ ምናምን አይገባም፣ አየር ውስጥ ምናምን አይገባም እና ስለሚመረመር ሽሮ በርበሬ ምናምን ምላጮች እንደዚህ ነገሮች አየር ውስጥ አይገባም። እዛ ማለት ከኢትዮጵያ ስትመጡ ብዙ ምቃታ ብዙ አንዳንድ ልብስ በተለይ የሴት ልጅ ከውስጥ የሚለበሶች ነገሩ ያዙ፣ ሞዴልስ ምናምን ያዙ፣ ካልሲ ምናምን እስከምትለምዱ ቋንቋውን ያዙ እንጂ ልብስ አትያዙ ማለት ነው። ምክንያቱም እዚህ መተሽ ያው ያለብስሽን ወይ ትጠዋለሽ ወይ አጥብሽ ታስቀምጪዋለሽ። ከዛ የስራ ልብስ ነው የምትለብሽ፣ ዩኒፎርም ነው የምትለብሽ። በየሃይማኖታቸው ተናግረሽ ማለት አሁን እንደዛ አይነት ሸርብም አለ የሚጠለቅም ሸርብ አለ ማለት ነው። እና ዩኒፎርም ነው የምትለብሽ እና እንደ ሀገርሽ አይደለም ማለት አንቺ ከተናገርሽ እንደዛ አንዳንዱ አይጫንም፣ አንዳንዱ ደግሞ ግድ ነው እንደ ሀገሩ ባህል ስለሆነ የመጣ ነው። እኛ ለስራ ነው። እኛ እንኳን ሚኒፎር ወይ ስራ ልብስ ብንለብስም ዶንያ ብንለብስም እኛ ያምርብናል። ምክንያቱም የመጣ ነው ለዓላማ ስለሆነ እና እንደዛ አድርጉ። የሆነ ፕሮሰስ የሆነ ነገር ስትጀምሩ ሪፖርት ውስጥ የትም ብትሆኑ በቃ ደፋር ምንም በቃ በሁሉም ነገር ደፋር መሆን አለባችሁ። ምክንያቱም እዚህ ጋ ወይ አንቺ ብቻ ነሽ ምሰሪ ወይ ደግሞ ሌላ ሰራተኛ ማለት ወይ ኢትዮጵያ ትሆናለች ወይ ደግሞ ፊሊፒን ማንኛውም ሰው ለስራ ነው የመጣው። ግን አንቺ ስራሽን መተጋገዝ አብራችሁ የሆናችሁ ሰዎች ደግሞ መተጋገዝ አለብሽ። ብቻሽን ከገጠመሽ ደግሞ ወይ ባልና ሚስት ወይ እናት ቤት ከገጠመሽ ወይ በሳምንት ምናምን ይመጣሉ። ግን ያንን ደግሞ ራስሽ ነሽ ምሰሪ። ምግብም ኩሽናም እንዳለ ራስሽ ነሽ። አንዴ ያስለምዱሻል። ከዛ ራስሽ በሰዓቱ ትነሻለሽ፣ በሰዓቱ ተኛለሽ። ግን እዚህ ጋ አንቺ እየበላሽም ከሆነ እየጠጣሽም ከሆነ ከደከመሽ ደክሞኛል ማለት አለብሽ በምልክት ቋንቋ እስከምትለምጂ ድረስ ከደከመሽ ደክሞኛል ብለሽ በምልክት በእጅሽ፣ ከራበሽ ደግሞ ሆድሽንና እጅሽን እንደዚህ ብለሽ ከዛ ሆድሽ እንደዚህ ነክተሽ እርቦኛል፣ ራስሽን ካመመሽ የሆነ ነገር ካመመሽ ሐኪም ቤት ውሰዱኝ። ሐኪም ቤት ውሰዱኝ ማለት ወዲን የመስታሽፋ ማለት ነው። ታአሊ ደግሞ ነይ ማለት ነው። እና ጂቢ ማለት ደግሞ የምትፈልገው ነገር ምን እንደሆነ ማንጣት፣ ቀስ ብላችሁ እናንተ መልመድ። ግን እዛው ኢትዮጵያ ሆናችሁ ቢሆን እዚሁም መጻፍ በእውነት ይጠቅማችኋል። እንደገና ሁለተኛ ደግሞ ቲክቶክ ላይ ሆነ ዩቲዩብ ላይ ሙያ በጣም ይጠቅማል። ምንም መናቅ አንዷ ስትሰራ አንዷ ስታስለምድ አትሳደቡ። እውነት ሙያ ይጠቅምሻል። የትም ሀገር ብትሄጂ ጤና ካለሽ ሙያ ካለሽ እጅሽን ስሞኑ ማንም የሚወድሽ። ስለዚህ ማለት አሁን ለምሳሌ ሳውዲ ሆነ ዱባይ አሁን መጅቡስ፣ እንደገና ሌላ ሀገር ደግሞ እንትን ነው የሚሉት ከብሳ ነው የሚሉት። ከብሳ ስሙ ይለያያል፣ ግን አሰራሩ እንደዛው ሆኖ ጣዕሙ ምኑ አንድ ነው። ግን
በቃ አሁን ለምሳሌ ቲቪ ያየሽው ወይ ቲክቶክ ላይ ያየሽው አጨማመሩ የሆነ እንትኑ እቃዎቹ ምናምን አስቤዛዎቹ ሊለያይ ይችላል። ግን አንቺ ደግሞ ቤት ውስጥ ያለውን ነገር የሆነ አብቃከሽ በቃ እንዲመሳሰል አርገሽ መስራት እንጂ ያንን ሁሉንም ነገር አምጡልኝ አይባልም። ያንን አርገሽ መስራት እንኳን አሁን በጣም የሚከብደው እንደውም የኛ የኢትዮጵያ ምግብ ነው የሚከብደው። በቃ ልብ ማለት አለባችሁ፣ ብልጥ መሆን አለባችሁ። የሆነ የምትሰሩትን ፕሮግራም ማበጀት አለባችሁ፣ ፒስ መሆን አለባችሁ። የሆነ በቃ የመጣ ነው ለአንድ አላማ ነው። በቃ የሆነ ስራሽን ብቻ በቃ አንቺ የማትፈልጊው ነገር ካለ ይሄን አልወድም መጠየቅ ትችያለሽ። ምንም ሴትዮዋን ሴት ልጅም ካለች መጠየቅ ትችያለሽ። ማለት እናትሽ ናት፣ እህትሽ፣ አባትሽ እንደማለት ነው። ያንን ደግሞ በቃ ጫናው ለአንቺ ነው። በቃ ሁሉን ነው ምሳሌ እዝጋኛ ሲመቸን ቪዲዮ እንለቃለን፣ የተመቸን ይመስላል። ግን እኛ የልባችን እኛ ነው የምናውቀው። ብንናገርም የሚያስረዳን የለም ማለት አትረዱ ነው። ስለዚህ ምግብ ትለምጃለሽ፣ ጽዳት ትለምጃለሽ፣ ልብስ መተኮስ ትለምጃለሽ፣ ልብስ ማጠብ ትለምጃለሽ፣ ልጅ አያያዝም ትለምጃለሽ። አንቺ ነሽ የምትይሽ። ግን ያንን ሁሉ በቃ ባሰሪም ራሱ እሺ ማለት እሺ በሉ። እኛ እዚህ ጋ ብር ያስገኝ ብቻ እንጂ የማንሰራው ስራ የለም። እኛ በስደት ያለ ነው የማንሰራው ስራ የለም። ከምሬ ነው የምላችሁ፣ የማንሰራው ስራ የለም። እኛ ማንም ይስደብን ምንም ይበለን ከምናችንም እንትን አይሉንም፣ አይነቀንቁንም። እኛ አላማ አለን። እዚህ ጋ ብንበላም ብንታለልም ለቤተሰብም ለማንኛውም ሰው ሻማ ሆነን ብንቀርም አላማ አለን። ግን በሰው ሳይሆን በፈጣሪ ነው እኛ የምንመካው። የምንይዘው ፈጣሪን ነው እንጂ ሰው ዛሬ የሚሆነው ነገ የሚሆነው ሰጠሽው ማሰጣችሁትም ያው ነው። ስለዚህ ከምንም በላይ ደግሞ ጤና በቃ ውሃ ጠጡ። ቤት ውስጥ ምግብ ከሌለ ደግሞ የለም በቃ ቲክቶክ ላይ ገብተሽ ምግብ በአማርኛ በእንግሊዘኛ በፈለግሽውን ቋንቋ ማለት ነው ምግብ የለም ብለሽ መጻፍ ትችያለሽ። አሁን ለምን ድንች፣ ሽንኩርት ምናምን ወዘተ ወዘተ አስቤዛ ነገር ቤት ውስጥ ከሌለ የምትፈልጊው አንቺ ቲክቶክ ውስጥ ገብተሽ ሰርች አድርገሽ ያንን እየቀረጥሽ በዋትስአፕ መላክ የምትፈልጊው በቃ። አሁን ለምሳሌ አንቺ የሚያስፈልግሽ ነገር ሻምፖ ወዘተ ምናምን ካለ ቲክቶክ ውስጥ ገቢና ታነሽው ፎቶ ታነሽዋለሽ። ፎቶ አንስተሽ ለማዳምሽ በዋትስአፕ ትልኪያለሽ ወይ ደግሞ ለልጅቷ ትልኪያለሽ። በቃ ያን እንደመጣሽ የሚግባባሽ ሰው ካለ ፎቶ አንስተሽ በዋትስአፕ ላክ። እንግሊዝኛ ከሸሽ ደግሞ በእንግሊዝኛ መቻል፣ አለበለዛ ደግሞ ይሄን ግዢልኝ ብለሽ በዋትስአፕ ከመላክ ግዴታ ማውራት አይጠበቅብሽም፣ መሸማቀቅም አይጠበቅብሽም። ስለዚህ ዋናው ነገር ደፋር መሆን፣ ብልጥ መሆን። ቢጮህባችሁ ምንም ቢሉ በቃ መታገስ። ምክንያቱም ለዓላማ ነው። እዚህ ጋ አገራችን ቅርብ አይደለም፣ የትም መጥፋታችን። እንደገና ደግሞ ጓደኛሽ ምናምን ብዙ ሰው ይመክርሻል። በኋላ በህይወትሽ አንቺ ነሽ የምትፈርጂ። እዚህ ጋ ነይ ውጪ፣ ነይ እንደዚህ አድርጊ ምናምን ማንንም እንዳሰሚ። ምክንያቱም ውጪ ከባድ ነው። እኛ ደግሞ ጠለብ ላይ ምንም ደሞዝ ቢያንሰንም ምንም እንደ ልባችን በልተን እንደ ልባችን ተኝተን፣ ስልክ ካለ ስልክ እናያለን፣ ስልክ ከሌለ ደግሞ መኝታ ክላሳችን አስተኝተ ነው ማታ ነው የምናየው። ማታ ለመኝታ ደግሞ ይደክምሻል። እና እንደዛ አስባችሁ በቃ ለዓላማ አላማሽን ማሳካት። ሁለተኛ ደግሞ ከመንጣታችሁ በፊት ደግሞ ኢትዮጵያ ደፍተር አካውንት በማንኛውም ባንክ ቁጥርሽ የራስሽ መሆን አለበት። አካውንትሽ ሁሉ ነገር የራስሽ መሆን አለበት። ውክልናም ለማየት ብቻ አርጋችሁ ነው ለማየት ብቻ ለማየት አርግሽ ወይ ደግሞ ሲምሽንም ቡኩን ለእናትሽ ሰተሽ ሄደው ብቻ እንዲያስመዘግቡልሽ ብቻ አርገሽ ነይ። ከዛ ሲሆን ደግሞ ይዘሽ ማምጣት ትችያለሽ። ግን ካልተነካካ ነው እዛ ሀገር የሚሰራው። ምክንያቱም ካላወጣሽው ምንም ካላልሽው እዚህ ይሰራል። አለበለዚያ ደግሞ ስልኩን ይዘሹ ስልኩ ሳምሰንግ ወይ ኖኪያ ከሆነ ይዘሹ ሲሙንና ቡኩን እዛ ቤተሰብ ጋር ብር እየሞሉ ስትልኪ ሜሴጅ ይገባላቸዋል። ሄዶ ያስመዘግባሉ። አንድ እንደዛ ነው። ምክንያቱም ዛሬ የማይቀየር የለም በዚህ ምድር ላይ ሰው በጣም ይቀየራል። ስለዚህ ለእኛ የሚረዳንም የለም አዳማጭም የለንም። ምክንያት ነው የሚያበዙ። ስለዚህ በቃ ስደት ላይ ያለው ስለ ራሳችሁ አስቡ። ከምንም በላይ ግን ጤና ነው። ጤና ካለሽ ደግሞ ተመልሰሽ ሰርተሽ ትሄጃለሽ። ግን ማንንም አትመኑ። በቃ ማንንም
ከራሳችሁ ውጭና ከፈጣሪያችሁ ውጭ። በቃ ጤናሽን ያዢ። ያደወለ ይሄ ደወለ ለአንቺ ጥቅም የለውም እና እንደዛ ነው። አመሰግናለሁ። መልካም ቀን